ኢትዮጵያ በዚህ ውስጥ ሁሉ እያለፈች ትሆናለች የተባለውን ሳይሆን ራሷ መሆን የፈለገችውን ነው እየሆነች ያለችው። ወይም ይደርስባታል የተባለው ሳይሆን የደረሰባት እደርስበታለሁ ያለችው ጋር ነው እየደረሰች ያለችው። ትወድቃለች የተባለችውን ሳይሆን የሆነችው አሸንፋለሁ ያለችውን ነው ያሸነፈችው። ስለዚህ ለዚህ ሁሉ ላበቃት ለፈጣሪዋ ምስጋና ይገባዋል። ኢትዮጵያ ታመስግን። ሐምሌ 21 2014 ዓ.ም ማለዳ ኢትዮጵያ ታመስግን የሚል ረጅም ጽሑፍ በፌስቡክ ገጻቸው ላይ ለጠፉ። ይህንን ያሉበትን ዕለት ከህዝባዊም ሆነ ከአገራዊ በዓል ጋር ምንም ግንኙነት የሌለው ብቻ ሳይሆን አገሪቱ በጦርነት ተዘቅዛ የተያዘችበት፣ አርሶ አደር ማዳበሪያ ተቸግሮ፣ ከተሜው በኑሮ ውድነት ተማሮ፣ በአፍሪካ አንደኛ የተባለችበት የአገር ውስጥ ተፈናቃይ የክረምቱ ዝናብ የላስቲክ ጎጆውን አፈራርሶበት፣ በጥቅሉ በመላ አገሪቱ የማይነጋ የሚመስል ሌሊት የተጫነበት ጊዜ ነበር። እሳቸው ግን አንድ ወር ለሚጠጋ ጊዜ ከጠፉበት መጥተው በድንገት አመስግኑ ኢትዮጵያ ታመስግን አሉና ረጅም ንባብ ለጠፉ። ምን ማለታቸው ነው? ለምን አሉ የማይሉት ሚዲያዎቻቸውም ይህንኑ በጠዋቱ ይተርኩት ጀመር። ይታየናል፣ ከጨለማ ማዶ ደማቅ ብርሃን እንዳለ እናውቃለን። የትናንቱን ጨለማ እንዳለፍነው ሁሉ የዛሬውን ጽልመት የማንሻገርበት ምክንያት እንደሌለ እያመንን ብርታትና ጥንካሬውን ለሚቸረን ፈጣሪ ዛሬም ምስጋና ከማቅረብ አንቦዝንም። አመስጋኝነት ያለውን ዘመን በአሸናፊነት ያለንበትን ወቅት በድለኝነት መጪውን ደግሞ በብሩህ ተስፋም እንድንመለከተው የሚያደርግ ታላቅ ኃይልም ያለው ነው። በአንጻሩ አማራሪነትና ምስጋና ቢስነት የተሸናፊነትና እድለቢስነት ስነ ልቦናንም ይፈጥራል። በዚያ ማለዳ ጠቅላይ ሚኒስትሩ ሚዲያዎቻቸው ሁሉ እንዲነጋገሩበትና እንዲያሰራጩት ጉዳዩም የአገሪቱ ዋና አጀንዳ ሆኖ ባለስልጣናቱም ይህንኑ እየተናገሩ እንዲውሉ ትእዛዝ ሰጥተው ተፈጻሚ ሆነ። የሃይማኖት ተቋማት ይህንን ጥሪ ተከትለው መግለጫ ወጡ። የጠቅላይ ሚኒስትሩን ትእዛዝ ሊያስፈጽሙም የኦርቶዶክስ አባቶች በአዲስ አበባ አድባራት ተገኙ። የእስልምና አባቶችም ያንኑ አደረጉ። ወንጌላውያን አጥቢያቸውን ሞሉ። አሁንም የመንግስት መገናኛ ብዙሃን ይህንኑ ከመስጂድም ከቤተ ክርስቲያንም ሲዘግቡ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ታመስግን መርሃ ግብር በልዩ ሁኔታ ፈጣሪን ስታመሰግን ውላለች። ኢትዮጵያ ታመስግን የምስጋና መርሃ ግብር በታላቁ አንዋር መስጂድ ዛሬ ተካሄደ። መርሃ ግብሩ የተካሄደው የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የጁማ ሰላትን ተከትሎ የምስጋና መርሃ ግብሩ እንዲደረግ ባስታወቀው መሰረት ነው ተብሏል። ጠቅላይ ሚኒስትሩ የእምነትና የሚዲያ ተቋማትን በእሳቸው እዝ ስር አድርገው ኢትዮጵያ ታመስግን የሚል ዘመቻም ከፍተው የአገሪቱ ጉዳይ ፈጣሪዋን ስታመሰግን መዋል እንዲሆን አደረጉ። ምን አዲስ ነገር ተገኘ? ምንስ ምክንያት አለና ፈጣሪን በተለየ ሁኔታ በዘመቻ እንድናመሰግን ታዘዝን የሚል ጥያቄ ሳይነሳም ይሄው ሲከወን ዋለ። የአማራ ክልል ምክር ቤት ለስብሰባ ተገናኝቶ ፈጣሪውን አመሰገነ ተባለ። ሽመልስ አብዲሳ በኦሮምኛ ባወጡት መግለጫና በአማርኛ ባደረጉት ንግግር ፈጣሪያቸውን አመሰገኑ። የነ ኢቲቪ ዘገባ ሆነ። ባለስልጣኖቹም ጠቅላይ ሚኒስትሩ በማለዳ የጻፉትን ጽሑፍ እንዲተነትኑ በየአቅጣጫው ተሰማሩ። የመንግስት ኮሚኒኬሽን ሹሞቻቸውን ወደ ዋልታና ፋና ተልከው አማካሪያቸው ዳንኤል ክብረት ደግሞ በኢቲቪ ቀርበው የጠቅላይ ሚኒስትሩን ጽሑፍ ይተነትኑ ገቡ። አሁንም ግን ጠቅላይ ሚኒስትሩ የጠፍተው ከረሙ። ለምንስ ከረጅም ጊዜ መጥፋት በኋላ ይህንን የምስጋና መግለጫ ማውጣት አስፈልጋቸው ወዘተ የሚለውን ባያብራሩም በደፈናው ኢትዮጵያ ታመስግን ሲሉ አሉ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ሁሉ ፈጣሪያቸውን እንዲያመሰግኑ ጥሪ ያቀረቡበትን መግለጫ አስመልክቶ ከኢቲቪ ጋር ቆይታ ያደረጉት የማህበራዊ ጉዳዮች አማካሪያቸው መዋዘ ጥበባት ዲያቆን ዳንኤል ክብረት ኢትዮጵያ በየትኛውም ችግር ውስጥ ብትሆንም ከበዙት ፈተናዎቿ ያወጣትን ፈጣሪ ማመስገን እንደሚገባ የተጠየቀበት ስለመሆኑም አንስተዋል።